ከእጆቻችሁ ላይ በጌታ በኢየሱስም የትኛው መንፈሳዊ ውጊያ የትኛው እስራት ይበጠሳል። አሁን ብዙዎቻችሁ ማረሚያ አልገባችሁም እንጂ ፖሊስ ጣቢያ አልገባችሁም እንጂ እጅ ታስሯል፣ እግር ታስሯል፣ ሐሳብ ታስሯል። ትለፋለህ እንጂ ትሮጣለህ እንጂ ከዛው አልፈ ብዙ አትሄድም። ያንተ ጉዳይ ብቻ አይደለም፣ ወንድሞች ቢሆን እንደዛ ናቸው። በአንድ እስራት ትምህርት ተምራችሁ ብዙ አትሄዱ፣ ስራ ሰርተ ብዙ አትሄዱ፣ አግብታችሁ ፍሬያማ አትሆኑም። የጀመራችሁ ጉዳይ ሁሉ ይበላሻል፣ ይገደባል፣ ይወሰናል። አሁን ብዙ ሰዎች አላችሁ መጀመሪያ እንጂ ፈጽማችሁ አታውቁም። ትለፋለህ እንጂ ብዙ አትሄድም። ምን እንደሆነ እግርን ይዟል፣ እጅ ይዟል፣ ሐሳብ ተይዟል። ሁሌ ይጸጸታል። ባላደረኩት ትላለህ። ካደረክ በኋላ ሰላም አታገኝም፣ እረፍት አታገኝም። ዛሬ ግን ማውራ አንድ ነገር አለ። አንተ የምታውቀው አንተ የማታውቀው እጅ የያዘ እግር የያዘ ሰው እንዳትሆን፣ እንደ ወንድሞች እንዳትሆን፣ እንደ ጓደኞች እንዳትሆን። ያንተ ጓደኞች ብዙዎች ሀብት አላቸው፣ ትዳር አላቸው፣ ገንዘብ አላቸው፣ ተለውጧል፣ ሄዷል። ግን ብዙዎቻችሁ የምታገኘው በረከት ሁሉ ይገደባል፣ ይጠፋል። እኔ ዛሬ ጸልያለሁ። የትም ቦታ ናችሁ ስሙኝ። ላንተ ነው የምናገረው፣ ላንቺ ነው የምናገረው። በደንብ ስሙኝ። ከዚህ በኋላ በጌታ በኢየሱስም የትኛው መንፈሳዊ ውጊያ ከህይወት ይነሳል። ጨለማ ሁሉ ይነሳል። አሁን ታያላችሁ። ይሄ ጉዳይ ከእጅ ሲወጣ አይምሮ ነጻ ስትወጣ ያሰቆ ሁሉ ይሳካል። ገና በ3 ወር ገና በ4 ወር ታሪክ ሙሉ ይቀየራል። አትገደብም። በኢትዮጵያ ብቻ አይደለም፣ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ ያም ብቻ አይደለም። ያሰቆ ሁሉ ይሳካል። የእርሻ ይሳካል፣ የቤት ይሳካል፣ የባለፈው ይሳካል፣ አዲሱ ይሳካል፣ ጀምረ ይሳካል፣ ሰርተ ይሳካል። እሱ ብቻ አይደለም። ከዛሬ በኋላ ተናገር እንኳን ትሰማለህ፣ ሮጠህ ታሸንፋለህ። የዘራው ሁሉ ይበቅልሃል፣ የቆፈርከው ይመነጫል። ይህንን ተራራ መዞር ይበቃቸዋል። ውጡና ውረስ። ወዳቸዋለሁ። በርቱ። ሻሎም